እኛ ሀገር ውስጥ ማለት ነው እኛ ሀገር ውስጥ ቅድስት ሀገር ኢትዮጵያ ላይ የእግዚአብሔር ውሃ አይከለከልም። ሪሊ በጣም ነው እንደማከለክሉት በጣም የማከለክሉት። እኔ አንድ የገጠመኝ ነገር አለ። ተከራይቼ በምኖርበት ቤት ማለት ነው ከምኖርበት ቤት በቃ ለ4 አመት ምናምን ነው የኖርነው እዛ ቤት እና አንዱ ልጅ እንደውም እዛ ነው የወለድኩት። አንዷም ያው እዛው ነው ያደገችው ማለት ይቻላል። ከዛ የዛሬ አመት ጊዜ ቆጣሪ በጣም እየጨመረ ነበረ። ግንቦት ላይ እና ሰኔ ላይ በጣም እየጨመረ ነበረ። ከዛ ሴትዮ ጥሩ ሴት በጣም ጥሩ ሴት ዝናዋን ያወራንላት ወይ እሷ እኮ እናት ነች ብለን በእናት የሰየምናት እሷማ እናት ነች ብለን በእናት የሰየምናት ምን አረገች መሰላችሁ? በጧት ተነስታ ማለት ነው 11 ሰዓት ተኩል ላይ መብራት ቆጣሪ ጠፈት። ገና ልጄ ትምህርት ቤት ኬጂ ተማሪ ነበረችና ልትሄድ ስነሳ ቁርስ ምናምን ልሰራ ስነሳ ዘግተዋለች። እንግዲህ በዛን ሰዓት ማለት እንዴ ልጆች እንኳን ቁርስ ይብሉ አይባልም እንዴ? ቢያንስ እንኳን ልጆች እንኳን ቁርስ ይብሉ እንደማንኛውም እኮ ከሷን ቤት ልቀቁ ምናምን ሲባል 3 ወር አለን። ግን ያም ሆኖ ችግር የለውም። ግን በጣም ነው ልቤን የሰበራችሁ ማርያምን በጣም ነው ልቤን የሰበራችሁ። የውሃ ቁልፍ አረገችብን። ኧረ ስንቱን በደለችን። ከዛ በመጨረሻ ያንን ቁልፉን ዘጋችሁማ ብለን እኛም እግዚአብሔር ይመስገን ያው ፈለግ አድርገን ቀየርን እላችኋለሁ። ግን ምንድነው የኢትዮጵያ አከራዮች ትንሽ ርህራሄ ለሰው ልጅ ቢኖራችሁ ጥሩ ነው። ርህራሄ የሚባል ነገር አለ ማለት በተለይ ልጅ ያላችሁ ግን ምንም ለልጅ የማታስቡ ወይ ዛሬማ ልብስ አጥበዋል፣ ትላንትማ እንደዚህ አድርገዋል፣ ዛሬማ ቤተሰብ መጥቶ ነበረ። ሰው ስለሚበዛ ነው ቆጣሪው የሚጨምረው እንዴ? እኛም እኮ ከሰው ነው የተወለድነው። እናንተ እህት፣ ወንድም፣ እናት፣ አባት፣ ልጅ የልጅ ልጅ እንዳላችሁ ሁሉ እኛም ቤተሰብ አለን። ስለዚህ ምን ለማለት ፈልጌ ነው፣ እባካችሁ በዘጋ ሀገራችን አታንገላቱን። እንዴ አታንገላቱን፣ እንኖርበት። ኢትዮጵያ ውስጥ መኖር እስካቅለሸልሸን ድረስ አሳደዳችሁን። እውነቴን ነው አሳደዳችሁን። ይሄ ጥሩ አይደለም። ብንተዛዘን ግን አንዳንድ ጊዜ ማለት ነው ጥቅም ፈላጊ ብቻ አትሆኑ። ያን ጥቅም እንትን ሲል ያው እናንተም ስለምትቀይሩ ማለት ነው። የሰው ልጅ ደግሞ ሁልጊዜ አይሞላላትም። ሁልጊዜ አይጠቅማችሁም አይደለ? ሁልጊዜ አይጠቅማችሁም። አንዳንድ ቀን ይጠቅማችኋል፣ አንዳንድ ቀን ደግሞ ሊል ይችላል። ስለዚህ እባካችሁ ልጆቻችንን አታንገላቷቸው። እኛስ እሺ ለምደነዋል፣ ችግር የለውም። ግን ልጆቻችን አይንገላቱ። እስኪ ልጆቻችንን አታንገላቷቸው። እውነቴን ነው አታንገላቷቸው። እንዴት ልጅ ያለው ሰው ግን በልጅ ጨክናን? ጎበዝ ልጅ ያለው ሰው እንዴት በልጅ ጨክናን? እውነቴን ነው። የልጅ ልጅ አላችሁ ግን እንደዛም ብላችሁ ጨካኝ ናችሁ። እንደው እግዚአብሔር እንደ ኢትዮጵያ መቼም ያው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ስለሚባል ኢትዮጵያን እግዚአብሔር ነው የሚጠብቃት ስለሚባል ብቻ ሳይሆን ስለሚሆን ነው እንጂ እንደናንተ ኢትዮጵያ ተጣፋ ነበረ።
እውነቴን ነው የምነግራችሁ። ማርያምን ኢትዮጵያ እንደናንተ ተንኮል፣ እንደናንተ ቆጣሪ መዝጋት፣ እንደናንተ የውሃ ቆጣሪ መዝጋት፣ እንደናንተ ሰው ማንገለታት፣ ኧረ በስመ አብ አውሬ እኮ ናችሁ። እግዚአብሔርን አውሬ ናችሁ። እኔ በጣም ነው የምትገርሙኝ። አንዳንድ ጊዜ ዝም ብዬ ሳስባችሁ ቆይ ምን ሆነው ግን እላለሁ። ማርያምን ከሰው አልተፈጠሩም እንደ እላለሁ ግን እና እግዚአብሔር ሆይ ለእኛም ቤት ስጠን ነው በቃ የመጨረሻው ጸሎቴ። እግዚአብሔር ሆይ ለእኛም ስጠን።